ከጓደኞች በታች የሆን ህይወት እየተመሰቃቀለ ቤተሰቦች ጤና ያጡ ክብርህን ያጣ መልክህን ተከተ ራሳቸው ላይ የቆለፉ ቆልፈው ቁልፉን ይዋጡ ቆልፈው ቁልፉን ማግሽ በቃ እኔ በጸሎት ነው ምንቶኛል መለወጥ አልፈልግም። ይሄም እበላለሁ እጠጣለሁ መፈልከው ነገር ሁሉ ይላል። ሰው ብትጠይቁት መለወጥ ትፈልጋለህ ብትሉት አዎ መለወጥ ፈልጋለሁ የማይል የለም። የጋሽ ሽብሩ ልጅ ባጃጅ ተገዛለትና ለሱ ደስታ ቢሆን አንድ ብዬ ነበር ሁለት ቦታ ያለ ዛሬ በህይወታችሁ ላይ ትልቅ ለውጥ የሚያመጣውን ትምህርታዊ ቪዲዮ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ቪዲዮ ለሌሎች እንዲደርስ ላይክ ማድረግ እንዳትረሱ። ማንኛውንም ሰው ብትጠይቁት መለወጥ ትፈልጋለህ ብትሉት አዎ መለወጥ ፈልጋለሁ የማይል የለም። አብዛኛው ሰው መለወጥ ይፈልጋል። ዋናውና መሰረታዊ ጉዳይ ታዲያ ለመለወጥ ምንድነው ማድረግ ያለብኝ? ምንድነው ከኔ የሚጠበቀው ነገር? አንዳንዶቻችሁ ወደዚህ ጉባኤ ስትመጡ ሳታስቡ የመጣችሁ ተገፍታችሁ የመጣችሁ ፈልጋችሁ የመጣችሁ ሰዎች ብቻ መጣችኋል። ለትንሽ ደቂቃ የልባችሁን በር ከፍታችሁ የዛሬ ማለዳውን ትምህርት እንድትከታተሉ ጋብዛችኋል። ስለ ለውጥ ከማውራታችን በፊት ግን ከለውጥ ጋር ተያይዞ ምን አይነት እሳቤዎች ሊኖሩ እንደሚችሉ ሊያሳየን የሚችል እንደው እንደ ቤተሰብ አንድ ነገር አሳያችኋለሁ። ሁሉም ሰው ለውጥ ይፈልጋል ብያችኋለሁ። ለውጥ የማይፈልግ ሰው የለም እና ከለውጥ አንፃር ግን እዚህ ውስጥ ያለ ይሄ ሁሉ ሺህ ተማሪ ወጣት ምን አይነት አመለካከት ከለውጥ አንፃር እንዳለው እናያለን። ባጭሩ ጋብዤላችኋለሁ። ቤተሰብ ለከፍሌ በቃ የታዘዝኩኝ እኮ ነውማ አረማ ምኛጥቼ ሳይነጋ እድር ሄዳለሁ። አንተ ሰው ልትከፍል ትሄዳለህ። አቃጠልክ። አንተ አሁን ከኔ ማህፀን ወጣ። አንተ ሃሌሉያ ኢየሱስ ዛሬ የሚገርም ክብር አለ። አሜን አባ አመሰግናለሁ። እስኪማ ከመጣሽ አይቀር እስኪ ውሃ ቀበኝ በእናትህ። ምን ችግር አለው? ውሃ ስጪኝ። ጭራሽ ውሃ ቀብለህ መነሳት አቃታ? እድር ከፍዬ እስክመጣ እዚህ ቁጭ ብለህ ተጠብቀኛለህ? የኔ ልጅ አንተ ግን መች ነው የምትቀየረው? የኔ ልጅ መች ነው የምትለወጠው? ልጄ አሁን ቆይ እኔ ምን ልስሚኝ? መለወጥ እንፈልገው ለምቾቴ ነው። እኔ አሁን ተመችቶኛል። መለወጥ አልፈልግም። ይሄም እበላለሁ እጠጣለሁ መፈልገው ነገር ሁሉ ይላል። ለምን ለወጥ ያለውበት ቦታ ተመችቶኛል። ተለወጣት በይ። ይሄን ምቾቴን አልተውም። እኔ እማስ ልክ ነህ። በቃ ደግሞ እኔ ያለሁልሽ እኔ ተለውጬልሻለሁማ። አንተ ልክ ነህ። እሺ ልክ ነህ። ተመች አሪፍ ቦታ ነህ። በርታ። እኔ ያለሁልሽማ እኔ ተለውጬልሻለሁ። አረ ውይ አረ ተውኝ እባክህ። እሺ የት ሄጄ ልጸልይ ነኝ እንዴ? ልጄ አንድ አለህኝ እምልህ አንተ ትንሽ እንኳን ህይወቱ ጠንክሯል እምልህ አንተ እንኳን አትለወጥም? የኔ ልጅ እማ ተይኝ እባክሽ። በቃ እኔ በጸሎት ነው የምለወጠው። እግዚአብሔር የማመልከው አምላክ እሱ ይለውጠኛል። የምጸልይለት አምላክ ተይኝ በቃ እማ። ልጄ ጸሎት ብቻ እኮ ለውጥ አይሆንም። ተነስ ተንቀሳቀስና ስራ። የኔ ልጅ ተነስ እማ እሱ ይለውጠኛል። የታመንኩት ጌታ እሱ ይለውጠኛል። እማ እባክሽ ተይኝ። በሉ እንግዲህ ደህና ዋሉ። እየሄድኩ ነው። ምንድነው ተቀየሽ እድሜሽ እድሜ ልክሽን ሞታ የትቆመኔ እኔ ዛሬ ፈታ ልበል፣ ነገ እለወጣለሁ። ነገ የሚባል ነገር አለ። ዛሬ ፈታ ልበል። እኔ ተይኝ በቃ። ሂጂ እኔ ያለሁልሽማ። ሂጂ አንቺ ልክ ነሽ። ነገ ትለወጣለች እሷ። ደግሞ እኔ ያለሁልሽ እኔ ተለውጬልሻለሁማ። እኔ ያለሁልሽ። አንተ አፈኩ ሸካል ማስተካ ነገር ያዝበታል።
ያስታውቃል። ጭራሽ እናቴ ልረፍ የኔ አባት አላሳለፍለኝ። እኔ ባንተ ተስፋ አልቆርጥም። የወላድ መካን ሆንኩ። አንድ ልጅ ልጣ የሚያሳርፈኝ አንድ ልጅ ልጣ በጠራራ ፀሐይ በተከበርኩበት ካቲካላህን ገልብጣ ትመጣልኛለህ አንተ። እናቴ አልጠጣሁም እኮ የጋሽ ሽብሩ ልጅ ባጃጅ ተገዛለትና ለሱ ደስታ ቢሆን አንድ ብዬ ነበር። ሁለት ተጠጣ አልሰከርኩም። ግን እኔ ግን አላሳዝናችሁም? መች ነው የምትለወጡልኝ እናንተ? መች ነው የምትቀየረው አንተ? እናቴ እኔ ከጋሽ ሽብሩ ልጅ አንሳለሁ። አንቺ ያለሽልኝ አንድ ባጃጅ ግዢልኝና እኔ መለወጥልሻለሁ። ባጃጅ ልግዛልህ? እኔ ባጃጅ ልግዛልህ? ና አንተ ያንተ ይባስ አንተ እንደው ዝግም ያልክ ፍጥረት ጭራሽ እየጎተትከው ትመጣለህ ለኔ። እናማ ወንድሜ እኮ ነው። ቦይስ ተወርቆ ከማየው እሺው መጣሻለ። አትቀየርም አንተ እድሜ ልክህን በቃ አትቀየርም አንተ እድሜ ልክህን ማትለወጥ ፍጥረት ነው አንተ። እሺ እኔ ለወጠልሻል። እሺ ግን ማን ተለወጠና እኔ ልለወጥልሽ? እስቲ ያቸው ሁሉንም ማንም አልተለወጠም እኮ። ከተለወጥንም ደግሞ ሁላችንም በጋራ አንድ ላይ እንለወጣለን። በቃ ማቶ ይሻሉልሽ ተለውጭልሻል። እሱ አንተም ልክ ነህ፣ አንተም ልክ ነህ። እኔ ያለሁልሽ እኔ ተለውጭልሻለሁ። እሺ እኔ ተስፋ እናንተ ደግማችሁ ተስፋዬን አገደላችሁት እንጂ እኔ ባመንኩት ተስፋ አልቆርጥም። አንድ ቀን ይደርስልኝ ይሆናል። ይፍረዳችሁ እናንተ ከኔ ማሰነጣችሁ። ይሄ ቤተሰብ የተለያዩ ልጆች ነው ያሉት። አንደኛው ይጸልያል፣ እግዚአብሔር እንደሚለውጠው አምኖ ይጸልያል። ሁለተኛው 45 እግሩን እንደዚህ አዙሮ በጣም ሞባይሉን እንደዚህ ያደረገ ተመችቶታል። ምቾቱን በጣም ይወዳል። ይሄኛው አስመሳይ በደንብ ይወጣለት። ወደ ወንድሞቹም ልክ ናችሁ ይላል፣ እናቱንም ልክ ነሽ ይላል፣ ሁሉም ልክ ነው ይላል። ያቺኛዋ ደግሞ ዛሬ ፈታላለሁ ነገ እለወጣለሁ ትላለች። ያኛው ደግሞ ባጃጅ ግዙልኝና እለወጥላሻለሁ ይላል። አንደኛው ደግሞ ከተለወጥንም በጋራ መለወጥ ያለብን ይላል። ብቻዬን ለምንድን የምለወጠው ብሎ ይላል። ይሄ ነው እንግዲህ ጠቅለል ሲል ቤተሰቡ ባለፉት 6 ዓመታቶች በመልካም ወጣት አገልግሎት ብዙ ወጣቶችን የማስተማር እድል አጋጥሞኛል። ካስተማርኳቸው ወጣቶች ውስጥ በተለይ የማረሳውና ዋና ብዬ የምላቸው ውስጥ በዋነኛነት ለውጥን በተመለከተ ራሳቸው ላይ የቆለፉ ቆልፈው ቁልፉን የዋጡ ቆልፈው ቁልፉን የደበቁ ቆልፈው ቁልፉን ሚስጥር ኪሳቸው ሲከተቱ ከዛም ከገቡበት ሁኔታ ለመውጣት ቤተሰብ እንዲያወጣቸው ሀገር እንዲያወጣቸው አብረው ከቤተሰብ ጋር ደግሞ የሚያፈላልጉ ብዙ ወጣቶች አጋጥመውኛል። በፍጹም ሰው ራሱ ላይ ከቆለፈ ማንም አያወጣው። አሁን ብዙ ጊዜ ለውጥን በተመለከተ ስትመለከቱ ከወጣቶችና ከህይወታቸው አንጻር እላዩ ላይ ቆልፎ ቁልፉን ደብቆ ቤተሰቡ አንዴ ጸበል ይፈልጋል፣ አንዴ ጴንጤ ጋ ይፈልጋል። በጣም ሲመራው ጠንቋይ ጋር ሁሉ ሊሄድ ይችላል። የማይፈልግበት ቦታ የለም። ሀገር ውስጥ ይፈልጋል፣ ሳይካትሪስት ጋር ይፈልጋል፣ ሪሃብ ይፈልጋል፣ በየቦታው ይፈልጋል። እሱም አብሮ ባይተው ያፈላልጋል። ሻንጣውን ይዞ አብሮ ነው የሚያፈላልገው። የዚህ ነገር ችግር መፍትሄው ምናምን እያለ አብሮ ያፈላልጋል። መቼም ከገባበት ሁኔታ አይወጣም። የመጀመሪያውና መሰረታዊውን ጉዳይ ልንገራችሁ። በህይወታችሁ ለምትፈልጉት ለየትኛውም መፍትሄ ተቀዳሚው ደረጃ የችግሩ አካል እናንተ እንደሆናችሁ አምኖ ከመቀበል ነው የሚጀምረው። የችግሩ አካል የችግሩ ፈጣሪ የመጀመሪያው ዋናው አንዱ ይሄ ነው። ሌላኛው ለምሳሌ ችግር ውስጥ እንዳሉ ማመን የመፍትሄው አንዱ ክፍል ነው። የገጠመኝ ባለፉት 6 ዓመታት አንደኛው ጉዳይ በጣም ብዙ ወጣት ችግር ውስጥ እንዳለ አያምንም ወይም ማመን አይፈልግም። ኢትስ ኦኬ ኢትስ ማይ ራይት ኢትስ ማይ ላይፍ ሙድ ውስጥ እንዳለ ነው ማሰብ የሚፈልገው፣ ግን ጉድ ውስጥ ነው።
ከቀን ወደ ቀን እያሽቆለቆለ ነው፣ እየወረደ ነው። በተጨባጭ ሁኔታ ሰው ሁሉ ሊያየው በሚችል መልኩ ህይወቱ እየተመሰቃቀለ ነው። ምንም ችግር እንደሌለበት ያፈጣል። ማፍጠጥ ብቻ ነው፣ ቤተሰቡን ሁሉ ያስፈራራል። ሚስቱ ላይ ጓ ይላል፣ እናቱ ላይ በጣም ደረቱን ይለጥጣል ምናምን። በፍጹም ማመን አይፈልግም። በመልካም ወጣት 2015 መጣችሁ ሰዎች፣ ዓርብ ዕለት ማታ ጨርሳችሁ እሁድ መፍትሄ ይዛችሁ መሄድ ከፈለጋችሁ ይሄንን ትምህርት መጀመር ያለባችሁ ከማመን ነው። ከማመን በህይወታችሁ ለውጥ እንደሚያስፈልጋችሁ ከማመን፣ አዲስ ምዕራፍ መጀመር እንዳለባችሁ ከማመን፣ ካላችሁበት ሁኔታ መውጣት ብቸኛው አማራጭ እንደሆነ ከማመን፣ አንድ የሆነ ችግር ውስጥ ጥያቄ ውስጥ እንዳላችሁ፣ ለዚህ ችግር ደግሞ ዋና ችግር ፈጣሪው እናንተ እንደሆናችሁ ከማመን ነው መጀመር ያለባችሁ። ይኸውላችሁ ጴጥሮስ በውሃ ላይ እየተራመደ ኢየሱስ ጠራው። ልክ 2 3 4 ከተራመደ በኋላ መስጠም ጀመረ። መስጠም ሲጀምር እጁን አወጣ። ጌታ ሆይ እየሰመጥኩ ነው፣ እየሰመጥኩ ነው። እና ጌታ እጁን ዘረጋና ያዘው። ከዛ ስቦ አወጣ። አሁን ምንድነው ችግሩ? ጴጥሮስ እየሰመጠ እየሄድኩ ነው ብሎ አልደረቀም። እየሰመጠ እየሰመጥኩ ነው ብሎ ነው ያመነው። የመጀመሪያው ነገር እግዚአብሔርም እንዲረዳ ሰውም እንዲረዳ እየሰመጥ እየሄድኩ ነው የሚል ድርቅና አያስፈልግም። እየወደድ ከጓደኞች በታች የሆንክ ህይወት እየተመሰቃቀለ ቤተሰቦች ጤና እያጡ ክብርህን እያጣ መልክህን እያጣ ገንዘብን እያጣ ወራዳ ሆነ እየወደክ እንደሆነ እያየ ልክ እየሄድኩ ነው አይነት ስታፍ አያስፈልግም። ለዚህ ነው ከማመን ነው የሚጀምረው ብዬ የምላችሁ። ብዙ ጊዜ ወጣቶች ለምሳሌ ሱስ ውስጥ ያሉ ወጣቶች ሱስ ውስጥ እንዳሉ ማመን አይፈልጉም እና ሱስ ቾይስ ነው ምናምን ይላሉ። ቾይስ አይደለም፣ ዲዚዝ ነው፣ በሽታ ነው። ሱስ በሽታ፣ የአእምሮ በሽታ፣ የአንጎል በሽታ። የወንዶች አንጎል 1300 ግራም ይመዝናል። የሴቶች አንጎል 1200 ግራም ይመዝናል። ሱስ በዋነኛነት አታክ የሚያደርገው አንጎል ነው። አንጎላችን በአራት አቅጣጫ ይከፈላል። የፊት ለፊቱ፣ የኋለኛው፣ የጎኑ፣ የታችኛው የአንጎል ክፍል ተብሎ እያንዳንዱ ለምሳሌ የፊት ለፊቱ የአንጎል ክፍላችን ዋነኛ ጠቀሜታው ምንድነው ብላችሁ ከጠየቃችሁ እንድንንቀሳቀስ፣ ተቀምጠን ከነበረ እንድንቆም፣ ሰውነታችን እንዲንቀሳቀስ የሚያደርግ ዋናው የኛነታችን መስሪያ ቤት የፊት ለፊቱ የአንጎል ክፍላችን ዋናው መስሪያ ቤት። የፊት ለፊቱ የአንጎል ክፍላችን የሚጎዳው በምንድን ነው? በዋነኛነት በአልኮል። የፊት ለፊቱ የአንጎል ክፍላችን በአልኮል ሲጎዳ ውጤቱ ምንድን ነው ብላችሁ ከጠየቃችሁ በሶስት አቅጣጫ ነው። አካላዊ ውጤት አለው፣ ስሜታዊ ውጤት አለ። ለምሳሌ የብልግና ቃላቶችን መናገር፣ ቃላት አለመምረጥ፣ ቃላትን ደግሞ ስንናገር ቦታና ሰዎችን አለመምረጥ። አሁን በጣም በአልኮል ሱስ ውስጥ ያሉ ሰዎችን አይታችሁ ከሆነ ሲሳደቡ ሰው አይመርጡ፣ ቦታ አይመርጡ። በቃ ደፋር ሆነው አይደለም፣ አንጎላቸው ተጎድቶ አንጎላቸው ጉዳት ውስጥ ስላለ ተደባደብ ይላቸዋል። ለምሳሌ ነግራቸዋለሁ ከዚህ በፊት ምናልባት ከሰማችሁ 4 አይነት የስካር አይነት አለ። ስካር ለ4 ይከፈላል። የመጀመሪያው የስካር አይነት የአንበሳ ስካር። የአንበሳ ስካር ምን አይነት ስካር ነው? ልክ ሲጠጣ ሲጠግብ ተጣላ ይላል። በቃ ጎፈሬውን እንደዚህ ያደርጋል። አረቄ ቤት፣ መጠጥ ቤት ዘራፍ ስፓርታከስ ነኝ ይላል። እዛ የካፓው ሻምፒዮን የሰፈሩ ጌታ ነኝ ይላል። ጠርሙስ ካክሽ እና ያረጋል። ሁለተኛው የስካር አይነት ደግሞ የበግ ስካር። ልክ ሲሰክር ካጠፋው ይቅርታ ይላል። አጥፍቻለሁ ይቅርታ ይላል። የዋ ነው ይሄ ቄስ ነው። በቃ ፓስተር በቃ ካጠፋው ሁላችሁ እትዬ ብዬ አጎቴ ይቅርታ ይላል። ሶስተኛው የስካር አይነት ለምሳሌ የጦጣ ስካር። የጦጣ ስካር ምን አይነት ስካር ነው? ልክ ሲሰክር አንድ ቦታ አያስቀምጠውም፣ ያስፈነጥረዋል። እዚህ ጋም ይዘላል፣ እዛም ይዘላል። አንድ ቤት ጠጥቶ አይጨርስም። ከዚህም ይወጣል፣ ሌላ ቤትም ይጠጣል። እየዞረ ክፍለ ከተማውን ነው የሚጠጣው። ከተማውን ከአየር ጤና እስከ ቺቺኒያ ይጠጣል። በቃ ሌሊቱ ሙሉ ሲጠጣ ነው የሚያድረው እየዞረ። የመጨረሻው የስካር አይነት ደግሞ የፍየል ስካር ነው። የፍየል ስካር ደግሞ ሲሰክር ሴት አምጣ ይለዋል። በዛ ማለት በዚህ ግን አሁን አንዱ ለምሳሌ አንጎልን ነው የሚጎዳው። ለምሳሌ የታችኛው የአንጎል ክፍል
በዋነኛነት ጠቀሜታው ምንድነው ብላችሁ ብትጠይቁ የታችኛው የአንጎል ክፍል ጠቀሜታው ይዘትን፣ መልእክትን፣ መጠንን እንድንረዳ እንድንለይ የሚያደርግ ነው የታችኛው የአንጎል ክፍላችን። እና የታችኛው የአንጎል ክፍላችን በዋነኛነት የሚጎዳው በምንድን ነው? በሐሺሽ ይጎዳል። በኮኬን፣ በማሪዋና፣ በሲጃራ፣ በጭሳጭስ ጠቅላላ ይጎዳል። 3 ለ2 ይከፈላል፣ ጭስ አልባና ባለጭስ ተብሎ። ዞሮ ዞሮ ግን ከኋላ ያለው የአንጎል ክፍላችን የሚጎዳው በሐሺሽ ነው። እና ውጤቱ ምንድነው ካላችሁ ለምሳሌ ይዘት የምንለየው በዚህ ነው። መጠን የምንለየው በዚህ ነው። እና ሲጎዳ በሐሺሽ በማሪዋናና በኮኬን መጠን መለየት ያቅተዋል። ስለዚህ ምን ያደርጋል? መሃል አስፓልት ላይ እግሩን ይከፍታል። መኪና ሲመጣ እለፉ ይላል። እንደዚህ ይሉ በዚህ በኩል ሂዱ ይላል። እሱ ብቻ አይደለም የሚያደርገው መጠንን መለየት ያቅተዋል። ስለዚህ ጂፓሱን እስከ ላይ ይከፍትና ድምፁ ጎረቤት ሁሉ ይበጠብጣል። እንደዚህ ብሎ ይሰማል። እሱ ብቻ አይደለም በጣም ዝቅ አድርጎ ይከፍትና ሩቅ ሆኖ ይሰማል። ከፍተኛ ለምሳሌ የሙዚቃ ፍቅር የታችኛው የአንጎል ክፍላችን ሲጎዳ የሚመጣ ጉዳይ ነው። በማሪዋና በኮኬን በሐሺሽ የኋላ የአንጎል ክፍላቸው የተጎዳ ሰዎች ለምሳሌ አንዱ መገለጫቸው እያስተማርኩኝ ትርጉም የሌለው ጽሑፍ ይቸከችካል። አረብኛም አይደለም፣ እንግሊዘኛም አይደለም፣ አማርኛም አይደለም፣ ኦሮምኛም አይደለም፣ ብቻ ትርጉም የሌለው ነገር ይቸከችካል። አሁን እዩት፣ ወንበሩን ከጀርባው ብታዩት ቸከቸክ ካርገውበት ነው ይሄዱት። ይቸከችካል። እኔ እዚህ አወራለሁ፣ እነሱ ይቸከችካል። ለምሳሌ የታችኛው የአንጎል ክፍላቸው በማሪዋና ሲጎዳ አንዱ የሚያደርጉት ነገር ምንድን ነው? ረዣዥም ቃላቶችን መደበኛ ማህበረሰቡ የሚግባባበትን ቃል እስከ መጨረሻው መጥራት ማቃት ችግር ይገጥማቸዋል። ስለዚህ አዳዲስ ቋንቋ ይፈጥራሉ። ቋንቋ መፍጠር ስራቸው እና ለምሳሌ ብራዘር ይረዝምባቸዋል። ስለዚህ ብሮ ይላል። ብሮ ያሉት ዘመናዊ ሆኖ አይደለም፣ አቅቷቸው ነው መጨረስ። ሲስተር ይረዝምባቸዋል፣ ሲስተር። ማዘር ይረዝምባቸዋል፣ ማዳ። ፋዘር ይረዝምባቸዋል፣ ፋዳ፣ ብራዳ ምናምን። በጣም ለምሳሌ እንደዚህ የተሰቀለ አባታቸው ፎቶግራፍ ተዘቅዝቆ ይታያቸዋል። ስለዚህ ምን ያደርጋሉ? ይሄዱና አንስተው እንደገና ዘቅዝቀው ይሰቅሉታል፣ መልሰው ይሰቅሉታል። ከፍተኛ የሙዚቃ ፍቅር ለምሳሌ በጣም ራስታዎቹ እነዚህ እነ ቦምባርሊ ጥበብ ቀርቷቸው እንዳይመስል እንደዚህ የሚሉት የኋላ አንጎል ክፍላቸው ተጎድቶ ነው። እግዚአብሔር ምስክሬ ነው። የኋላ አንጎል ክፍላቸው ተጎድቶ ነው ችክ የሚሉት። በቃ ጸጉርን ድሬድ አድርገው ችክ ይላሉ። ጥበብ ቀርቷቸው ፈጠራ። አሁን ለምሳሌ ብዙ ሱሰኛ አይቶ ከሆነ ቋንቋው ከማህበረሰቡ ይለያል። የፈጠራ ወሬ ነው የሚያወሩት። ታዲያ እንደዚህ የፈጠራ ክህሎት ካላቸው ቃላት ላይ ብቻ ነው ፈጠራቸው። እነሱ ለምን ሌላ ነገር የማይፈጥሩት? ለሰው ልጅ ጠቃሚ የሆነ ነገር ለምን አይፈጥሩም? ህይወት ቀያሪ ነገር ለምን አይፈጥሩም? ፈጥረው አይደለም፣ አቅቷቸው እና ችግር ላይ ሆኖ ለምሳሌ ይነቀሳል። ንቅሳት ታቶ ሰውነቱ ላይ ያደርጋል። እንደውም በቀደም ዕለት ሰምቻለሁ። አንዱ የሆነች ልጅ አፈቀረ። ሃና ነው ስሟ። እዚህ ላይ ሃና ብሎ ጻፈ። የሃና ማርያም ሰፈር ልጅ ነው። ሃና ብሎ ጻፈ። እዚህ ጋር ስትተው እዚህ በዚህኛው በኩል ማርያም ብሎ ጻፈ። ሃና ማርያም። ሌላኛውስ ኤም ብሎ ጻፈ። ማነች ሲባል ማዘር ነች። እቤት ሲገባ ማዘሯ፣ ሲወጣስ ሜሮን። ምን ነው ፈረንጆቹ ይነቀሳሉ። ተነቅሰው ታዲያ ባለፈው ውጭ ሀገር ሄጄ ሳያቸው አርጅተው ክርክስ ብለው የተነቀሱትን ንቅሳት ለማንበብ ከፈለክ ቆዳቸውን እንደዚህ ካልገለጥከው አይነበብም። አበሻ ደግሞ በዚህ ሰውነቱ ላይ እንደገና ሲነቀስ ይገርምኛል። ኤኒዌይስ ግን ለውጥ በህይወታችሁ እንደሚያስፈልጋችሁ ማመን፣ የመጀመሪያው ከማመን ነው የሚጀምረው። ምን ሆንኩኝ፣ ቤተሰብ ነው ዝም ብሎ ገፍቶ ያመጣኝ ምናምን አትበል። ለውጥ ያስፈልጋል። በጣም አሪፍም ከሆንክ እጅግ በጣም አሪፍ ወደ መሆን መለወጥ አለ። በቃ አሁን እዚህ ውስጥ ምንም ችግር እንኳን ባይኖርብን እጅግ በጣም ቲዮታ እንኳን በየዓመቱ አፕዴት ያደርጋል ሞዴሉ። በጣም አሪፍ ከሆንክ እጅግ በጣም አሪፍ መሆን አለበት። ስለዚህ የመጀመሪያው ለውጥ የሚጀምረው ጉዳይ በመመሰላችሁ ከማመን ነው። ችግር ውስጥ እንደሆነ ከማመን
ጥያቄ ውስጥ እንደሆን ከማመን መሰረታዊ የሆነ ጉዳዮች ውስጥ እነዚህ ነገሮች ከማመን ሲቀጥልስ ልብህን ከመክፈት እንኳን ዮናታን አክሊሉ እግዚአብሔርም ወልድ ተመልሶ ቢመጣ ልብህን ካልከፈት ሰብሮ አይገባም። ጌታ ራሱ እንደዚህ ያለ አንኳኳለሁ የሚከፍትልኝ ቢኖር እገባለሁ አለ እንጂ ገንጥዬ እገባለሁ አለ። ኢየሱስ ክርስቶስ እንኳን የማንንም ልብ ገንጥሎ አይገባም፣ ከፍተለት ይገባል። እሺ ብለህ ልብህን ከከፈትክ ጌታ ይቀይራል፣ ህይወትን ይቀይራል። አንተ ግን ላይ ከቆለፍክ ማንም አይቀይርም። ብራዘር ማንም አይቀይርም። እውነቴን ነው የምነግርህ። ደግሞ እዚህ የመጣኸው ሳይካትሪስት ጋር አይደለም፣ ሳይኮሎጂስት ጋር አይደለም፣ ሞቲቬሽናል ስፒከር ጋር አይደለም የመጣኸው። እኔ ሞቲቬሽናል ስፒከር አይደለሁ። እኔ ትክክለኛውን የህይወታችሁ መልስ እሱ ምን እንደሆነ ከእግዚአብሔር ቃል ተነስቼ ነው የምነግራችሁ። ዋናውና መሰረታዊ የእናንተ ጉዳይ የልባችሁን በር መክፈት ነው። በስድስተኛው ዙር አንድ ልጅ ምን አለ? ከእናቱ ጋር ሲመጡ እንደዚህ ይለኛል አለች። በግድ ነው ይዘው የምትመጣው። ውሰጂ ችግር የለም ልቤ ግን ቆልፏል ይላል። መድኃኒዓለም ያሳይ። ውሰጂ ችግር የለም ልቤ ግን ቆልፏል። እና እኔ እዚህ ጋር ስለፈልፍ እሱ ምን ያደርጋል? እዛ ሁልፍ በቃ ጣሊያን ቡድን ማልዲኒ ዘግቶ በቃ ብትለው በዚህ ብትለው በዛ ብትለው አራት ምናምን ኢንፎርሜሽን 4-4-3 ላይ የለም። ጠቅላላ ተከላካይ አበሩን አጥሮ ቁጭ አንተ ታወራለህ፣ ትለፈልፋለህ፣ ወገኖቼ ምናምን ትላለህ። ጻጥስ ይገላምጣል። እንደው እንደ ስፔን በሬ ያይሃል። የስፔን በሬ ያላየም ቴሌቪዥን ላይ ሊዋጉ ሲሉ አፈር ያነሳል ያረጋል። ልክ እኔም እዚህ ጋር ቆሜ ሳወራ እዛ ጋር ቁጭ ብሎ ልክ እንደ ስፔን በሬ እንደዚህ ነው። ጌታ ሆይ እኔ ነኝ በለኝ ይላሉ። ደግሞ እኔ ቆሜ እዚህ ጋር ልብን ክፈት። እንደዛ ትንሽ ልጅ እንዳትሆን። በጣም ነው የሚያስቸግረው ልጁ። እናትየው ብድግ ያደረገች እንዳትነሳ